ምስጢረ ሥላሴን ለመረዳት የመጀመሪያው እኔ ከተማርኩት ይልቅ ያመንኩት ነው የሚበልጠው። እውነቱን ለመናገር ሰው ሲያምን የሚያወራው ያጣ፣ ሲክር ደግሞ የሚቀባጥረው ያጣ። እግዚአብሔርን የማወቅ ግዴታ የለብን፣ የማመን ግዴታ ነው ያለን። አሁን እንዲህ አይነት ጉዳይ ሲመጣ እንደው አንድ መምህር እንዲህ አሉ። ምን ይደረግ ሲባል የኢትዮጵያ ቤተክርስቲያን እስካሁን የቆየችው የምንናገረው ተጠንቀም መናገራለን። እኔ እንኳን የሥላሴን ጉዳይ መጽሐፍ ማንበብ ጥሩ ነው። ነገር ግን ማንኛውንም መጽሐፍ ስታነቡ ቤተክርስቲያን መልስ ትስጥበት ማለት ሲገባ ያም ተነስቶ ሃይማኖት የእውቀት ውጤት አይደለም። በእውቀት ይደገፋል፣ የእውቀት ውጤት አይደለም። ጭንቅላትን ያረጋጋል፣ የጭንቅላት ውጤት አይደለም። እኔ የተሳሳተን ሰው ይህን ያልማጣደፍ ልክ እንደው መቼ እንደው አፋፍ ላይ ቆመው ባገኘኋቸው የምንል እስከሚመስል ድረስ መጽሐፍ ቅዱስ የመጋቢ ብሉይ የመጋቢ አዲስ ንብረትም አይደለም፣ የሊቀ ሊቃውንት ንብረትም አይደለም። ኦርቶዶክሳውያን መሆን አለባችሁ። ቤተክርስቲያን ጥንቅቅ አድርጋችሁ ማመን አለ። ጠንቅቀን ማወቅ አንችልም። እኔ ክርስቶስን ከልቡ ያመነ ድንግል ማርያምን ከልቡ የተማጠነ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ሁለመናዋን የተቀበለ እግዚአብሔር ቤት ያለች ትርኳሽ ሻማ ትርኳሽ ጧፍ ዓለም ላይ ካለው ፍሎረሰንት ትበልጣለች። እንዴት ዋላችሁ? ቀደም ሲል የተናገራችሁት ሁሉ እንደምትናገሩት አያሳጣችሁ፣ የሚሰማችሁን አያሳጣችሁ። መቼም የገበያ ግሽበት የሚገዛ ዕቃም ሲጠፋ የሚገዛ ሰውም ሲጠፋ ነው ይባላል እና የሚገዛውም ዕቃ ሲኖር የሚገዛውም የሚሸጠውም የሚገዛውም የሻጭና የሸማች የተሸማቹም የሶስቱ ህብረት ነው ንግድ የሚያሰኘውና የሚናገሩ ወንድሞቻችንን እግዚአብሔር ያቆየል። እኔ የምስጋና ንፉግ አይደለሁም። እውነቱን ለመናገር በደንብ አመሰግናለሁኝ። የህሊና ዲያቆን ህሊናን ስላልደረስኩበት አዝናለሁ። ወንድማችን መምህር ያደርጋል ግን ሁልጊዜ እንዳስተማርከን ሁልጊዜ እንደመከርከን ስለሆነ ንግግርህ ከተግባርህ ተግባርህ ከእምነትህ እምነትህ ከሰውነትህ የታረቀልህ የተዋህደልህ ነህና እንዲሁ ያኑርልን እንዲሁ ያቆይልን ከልቤ ነው። እንደውም መብርሃን እና እነ ቅዱስ ኤፍሬምን እና አባ ሕርያቆስን በባረከችበት አንተን ምን ትባርክልን። እኔ እንደዚህ አይነት ምርቃት እንኳን እኔ እንደዚህ ለብሶ አይገባም፣ ግን አንድ መነኩሴ ፈልጌ አንድ ቀን አስመርቃለሁኝ በሚገባው ማለት ነው። ሆነ ከልቤ ነው ከኔ የተሻሉ ሰዎች ስላሉና ግን እኔም ምኞቴን መግለጽ ስላለብኝ እኔና ያረጋልን ያኑርልን። ቅድም እንደተባለ በጥረታቸው በእውነቱ ከገንዘቡ በቤተ ክርስቲያን እንግዲህ እንደምታውቁት የሚጽፉም አሉ የሚጽፉም አሉ። እንግዲህ ሶስት አይነት ጸሐፊዎች ናቸው። የሚጽፉም እና ያረጋል ይገባቸዋል። የሚጽፉም አሉ። መጽሐፍን ሲገልጧቸው አባቶቻችን አሌሎሙ ለእለ ይጽሕፉ መጽሐፈ እኩየ ያለውን ኢሳይያስ ሲተረጉሙ አባቶቻችን ሶስት አይነት መጻሕፍት አሉ። ምኑናት መጻሕፍት፣ ክቡራን መጻሕፍት፣ ርኩሳን መጻሕፍት። ክቡራን መጻሕፍት ቅዱሳት መጻሕፍት የተባሉ የእግዚአብሔር ቃል ያለባቸው፣ ርኩሳት መጻሕፍት የተባሉ መጻሕፍተ ጥንቆላ፣ ሟርቱ፣ መተቱ ለራሱ ሳያገኝ ታገኛላችሁ እያለ ልክ እንደ ዛሬ ሞቲቬሽናል ተናጋሪዎች ራሱ የሌለውን ቤት ይኖርሃል፣ ራሱ የሌለውን መኪና ይኖርሃል ብሎ ሰውን በሐሳብ መኪና የሚያስገጭ መቼም ሰው እኔ ትናንት እየተናገርኩ ነበር። አንድ ቦታ አንድ ሰው ቪትስ እየነዳ ጭንቅላት ውስጥ ቪኤት ካለ ጭንቅላት ውስጥ ያለው ቪኤትና የሚነዳው ቪክስ ይጋጭበትና ሰውየው ያብዳል። መካከል ላይ ሁለቱ እንዳይጋጩ ሰውየውን ማጥመቅ ያስፈልግ፣ መምከር ያስፈልግ። አሁን እነዚህ አነቃቂ ተናጋሪዎች አሁን አንተ የ30 ብር ጫማ አድርገህ ኧረ የ30 ሺህ ብር እኮ ያደረከው ብለህ አካሄድና አጥፍቶ ጉድጓድ ይጨምሯል። በደንብ ከሰማቸው እኔ አልሰማቸውም ለነገሩ እና መጻሕፍት ሶስት አይነት ናቸው። የከበሩ መጻሕፍት ደብዳቤ ያሉ፣ የተናቁ አሉ፣ የረከሱት ምኑናት የምንላቸው ደግሞ እነዚህ ጽድቅም ኃጢአትም የሌለባቸው ለኑሮ የሚጠቅሙ አሁን ሳይንሳዊ ደብዳቤ ጽሑፎች አሉ። እነዚህ ለጊዜው ይህንን ቀመመህ ብላ፣ ይህንን ቀመመህ ልበስ፣ ይህንን ቀመመህ ስራ፣ በቃ ቤት ሰርተህ ኑር፣ እንጀራ ጋግረህ ብላ፣ ወጥ ቀቀለጠ። የመጀመሪያዋ እኮ እንጀራ የጋገረችው ሴትዮ ከባድ ኬሚስት እኮ ናት። የሚጽፍላት አቶ ነው እንጂ ለመጀመሪያ ጊዜ አብሲት ጥሎ እንጀራ መጋገር እንደሚቻል
እንግዲህ ከኢትዮጵያን ጭንቅላት የተገኘ ነው የሚመዘግብልን አተነው ጀነቱን መናገር እንደው ደንቆሮሽ ነው የምንባለው ልክ ነን እውነት ነው ግን ቢያንስ እንደዚህ ያደረጓሉ ለመጀመሪያ ጊዜ ግኝት ያስ ያ አሁን ምኑናት የተባሉት ለጽርቅም ለኃጢአትም የማይዳርጉ እንደው ቢኖሩ ጥሩ ነው ባይኖሩም ችግር የሌለም መጻሕፍተ ርኩሳቱ መጻሕፍተ ደብዳቤ እንዳይኖሩ ነው የሚደረግ መጽሐፈ እንደው በዚህ በሐዋርያት ሥራ ላይ ታችሁ እንደሆነ ቅዱስ ጳውሎስ ሲያስተምር አንዱ የተደረገው እነዚህ ጠንቋዮቹ መጽሐፎቻቸውን አምጥተው አቃጠሉ ነው የሚለው ያቃጠሉት የመጽሐፍ በገንዘብ ሲተመን በጣም ብዙ ሺህ በጣም ብዙ መቶች በዛሬው በሚሊዮን በቢሊዮን ብር የሚገመት መጽሐፍ ነው ያቃና መቃጠል ያለባቸው መጽሐፍት አሉ እንደገና ደግሞ ቢኖሩም ጥሩ ነው ባይኖሩም ጥሩ ነው የምንላቸው መጽሐፍት ደግሞ እነዚህ ቅዱሳት የምንላቸው መጽሐፍ ደግሞ የእግዚአብሔር መጽሐፍትና እነዚህን የሚጽፉ አይናማ ሊቃውንት አይነ ልቡና ሲበራ ቅድም እንደ ሁልጊዜ እንደምለው እኔ ኦርቶዶክሳውያኑ የተዋህዶ ሊቃውንት ጥንት የነበሩት ቅድም መምህር ያረጋል ሲጠቃቀሳቸው የነበሩት በእኛም ዘመን የብሔራውያን ሊቃውንት ምንላቸው ከቅዱስ ያሬድ ጀምሮ የተነሱት ብሔራውያን ሊቃውንትም ሆነ ዓለም አቀፋውያኑ ሊቃውንት ሶስት ነገር የታረቀላቸው ናቸው እምነት ዕውቀት ከምግባር የተጋባላቸው ሶስቱን አብረው ደርበው የለበሱ ናቸው እምነት ዕውቀትና ምግባርና ሃይማኖት የተስማማላቸው ምክንያቱም ለምሳሌ አሁን ዓለማው አንድ ሰው ለምሳሌ በቴሌቪዥን የውሃ ማስታወቂያ ቢሰራ ውሃውን የመጠጣት ግዴታ ያለበት መጠጣት አለበት አንድ ማስታወቂያ ሰራ ይሄን ውሃ ጠጡ ጥሩ ነው ሲል እየከፈተ እየጠጣ መሆን አለበት እኔ ግን ብልጥ ስለሆነ የኛው ቤቱ ውሃ ፍልቶ አምጥቶ አሽጎ እየጠጣ ሊሆን ስለሚያሳይ ምክንያት ይሸጥ እንጂ እኔ ምን አገባኝ ነው በቤተ ክርስቲያን ግን አባቶቻችን የሕይወት ውሃ ክርስቶስ ጠጥተው ነው ጠጡ ያሉ በልተው ነው ብሉ ያሉ አይተው ነው ዳሰው ነው ለኛ የሚያካፈሉን እና እኔ እምነት ዕውቀትና ምግባር የታረቀላቸው ሰዎች ናቸው በዘመኑ የነበሩት እና ዛሬም እንግዲህ እኔ አሁን ቅድም ፕሮግራም ስትመራ የነበርከው ወንድሜ ኢያሱ ነው ስም አይደል በጣም እኔ ስልክን ፈልጌ ነበር ግን አንድ ኢንተርቪው ላይ ነው የሰማው ምን ላይ ነው የሰማው ኢቲአርት ሚዲያ ላይ ልክ ነኝ ተናገር ኢቲአርት ሚዲያ ላይ ፈልጋችሁ ስሙት ሌላ ደግሞ አንድ በረከት እንባልሻለሁ አንድ ምን ሰምቻለሁ እንደገና ደግሞ ሌላም ስቋይ ጠቁማቸዋለሁ እኔ እንዴት አይነት እሳት የሆኑ ልጆች እየመጡ መስሏቸው እንዴት ደስ እንደሚለኝ እውነቱን ለመናገር ፈልጌ ነበር ኢያሱ የት ነው ብዬና እዛ ላይ የሰጠኝ ሰው በነገራችን ላይ ወንድሞች ሰው ከልቡ ካመነ የሚያወራው ያጣ እኔ እርግጥ አሁን ስለ ድንግል ማርያም እኔ እማወራው እኔ በፍጹም አያልቅብኝም ካላቋረው ሰው ሰልችቶት እንደው ውጣልኝ ካላለኝ ማርያምን አያልቅብኝም እኔ እንደ ባወራ እኔ ከተማርኩት ይልቅ ያመንኩት ነው የሚበልጠው እውነቱን ለመናገር ሰው ሲያምን የሚናገረው ያጣ ያቺ እንኳን እንስራ ተሸክማ የመጣች ኑሮ የናጣት ሴትዮ እንስራ በጀርባዋ ሐሳብ በጭንቅላቷ ተሸክማ ፊቷን ማዳት የበላት የተጠባበሰች ህብረተሰቡ የሰው ምላስ ከውስጥ ፀሐይ ከላይ የጠበሳት ያንገበገባት ሴትዮ እኮ እንስራዋን ጥላ ሄዳ እውነቱ እንስራ ተሸክማ እንስራዋን ጥላ ሄዳ የተናገረችው ነገር እኮ እነ ዮሐንስ አፈወርቅ ጭምር የሚናገሩት ነው የተናገረችው ትልቅ ስብከት ነው የሰበከችው ሰው ሲያምን የሚያወራው ያጣ ሲክር ደግሞ የሚቀባጥረው ያጣ ሲያምን የሚናገረው በጎ ነገር ያጣም ሲክር ደግሞ የሚቀባጥረው ያጣምና እኔ ወንድሞቼን ኢያሱ በርቱ ጠንክ እመኑ ከልባችሁ በእውነት እኔ ከልባችሁ እኔ ክርስቶስን ከልቡ ያመነ ድንግል ማርያምን ከልቡ የተማጠነ ኦርቶዶክሳዊ ተዋህዶ ቤተክርስቲያን ሁለመናዋን የተቀበለ ሁለመናዋን እኔ ከቆቆሮ ዕጣን እስከ ክርስቶስ ያለው ነው አምኜ የተቀበልኩት እኔ ከትርኩሿ ቤተክርስቲያን ግቢ ያለ ትርኳሿ ሻማ ጭምር እስከ ክርስቶስ ከዛ ጀምሮ ምን ትሰራለች አትባልም እግዚአብሔር ቤት ያለች ትርኳሽ ሻማ ትርኳሽ ጧፍ ዓለም ላይ ካለው ፍሎረሰንት ትበልጣለች ይሄን ማመን ያስፈልጋል ዕጣኑ አፈሩ ቤተክርስቲያን ግቢ ያለው አባቶቻችን እናቶቻችን እኮ ታቦት የቆመበትን ጥርግ አድርገው ያቺ እናቶቻችን የምትቀባባ ሴትዮ ያቺ ቆንጆ ውብ ሴትዮ የፊት ውበት በምን መጠበቅ እንዳለበት ከኔና ከናንተ የበለጠ መረጃ ያላት አማኝ ሴትዮ መታ እምነቱን ፊቷን ትሞዥቀዋለች አይ እምነት ማለት ይሄ ለዚህ ነው ሲራክ ብእሲሰ ጠቢብ እየሰማችሁ እስቲ ያዛኝም እሺ ብእሲሰ ጠቢብ ያፈቅር ሰሚዐ መጻሕፍት ብልህ ሰው መጻሕፍትን ይወዳል ይልና ቀጥሎ ያለው ነው የፈለኩት እኔ ወዘሰ ይናፍቅ ወይታመን በመጽሐፉ ይከውን ከማህመር እንተታን ኩል ማእከል አውሎ እየተጠራጠረ የሚያነብ ግን
በአውሎ ነፋስና በወጀብ በማዕበል የምትናጥ መርከብን ይመስላል። አምኖ ሰው ሲያነብ ቅድም ወንድማችን እንደነገረን እግዚአብሔርን የማወቅ ግዴታ የለብን፣ የማመን ግዴታ ነው ያለብን። ለምን አልገባ እንደው ለዚህ እኮ ነው አሁን በኋላ በዕለተ ምጽአት ሲመጣ ክርስቶስ የሚጠይቃቸውን ጥያቄዎች እኮ ስታዩ እኛ ባህሪው ላይ እንዳንንገላታበት እኮ ነው። ሥላሴ ስንት ናቸው? አንድም ሶስት ናቸው። አልገባኝም። ለምንድን ነው የሚገባ? ምን አገባህ እንዴ? እኔም አልገባኝም። የሚገርማችሁ ነገር እኔም አልገባኝም። እኔ እመኑ በላቸው ብሎ እንጂ እግዚአብሔር የላከኝ አስረዳችሁ ብሎ አላከኝ። እኔ አልገባኝ ምን ብዬ ነው ማስረዳችሁ? ድንግል ማርያም በድንግልና ጸንሳ በድንግልና ወለደች እንዴ? እንዲያው ወንድ እንትን ሳይል አንተ ምን አገባህ? ገንዘብ በቀደም ገንዘብ አዋጣ አልተባልክ፣ በጸሎት አግዘኝ አልተባልክ፣ ደመኔ ተባልክ፣ ተሸከም አልተባልክ። እኔውን ማርያምን ከልቤ እኮ ነው የምለው። እኔ አሁን በዕለተ ምጽአት ክርስቶስ ሲመጣ ዙፋኑ ላይ ተቀምጦ ምንድን ነው የሚጠይቀው ጥያቄ? ከአፈር ገፊው ጀምሮ እስከ ጠፈር ሳይንቲስቱ ድረስ ከተራዋ መበለት እስከ ፓትርያርኩ ድረስ ቢጠየቁ እኩል የሚመልሱትን መልስ ነው የጠየቁ። ምንድን ነው ያለው? ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ተራቁቼ አላለበሳችሁኝም፣ እንግዳውኝ አልተቀበላችሁኝም፣ ታስሬ መታችሁ አልጠየቃችሁኝም፣ ርቦኝ ማነው ታምሜ መታችሁ አልጎበኛችሁኝም። አሁን ይሄን ለመረዳት ፕሮፌሰር መሆን ይጠይቃል? መጋቢ ሐዲስ መጋቢ ብሎ 4 አይና 8 አይና መሆን ይጠይቃል? አይጠይቅም። ማንም ሰው አሁን እዛ ላይ በእውነቱ እንደው አንድነት የሶስትነት የገብቶ ነበር ያን ጊዜ ብንበል ምን ይውጠን ነበር? እሱም አይጠይቅም። ያልሰጠውን ቤት ስራ የሚጠይቅ ሰነፍ መምህር። አንዳንድ መምህራን ታውቃላችሁ ክፍል ሲያስተምሩ ድመት ናቸው፣ ፈተና ሲያመጡ አንበሳ ናቸው። የኔታ ማን መምህር ቲቸር ገሌ እኮ ፈተናቸው ድንጋይ ነው፣ ዕውቀታቸውስ ገለባ። በገለባ ትምህርት ድንጋይ ፈተና እያመጡ ተማሪውን ባዶውን ያስቀሩት እንዲህ አይነት መምህራን። እግዚአብሔር ግን ግብዝ መምህር አይደለም። የተማሪዎቹን ውስጣቸውን በልካቸው ቀዶ ሰፍቶ የሚያለብስ መምህር ነው ክርስቶስና እኔ ማመን ያስፈልግ። አሁን ሰሞኑን እየሰማን ነበር ሥላሴ ጾታ አላቸው የላቸው የማይባል እንዲህ የራሳችንን ጾታ በትክክል ያልገባን ሰዎች አዛኝ ነው። እኔ እኮ እንደው እዚህ መጽሐፍ መነኮሳት ላይ አንድ ደስ የሚል ምን ታውቃላችሁ? መቅድመ ጠይቅ ፍጥረተ ርእስከ ይላል እዛ ላይ። እስቲ እንደው አስቀድም እስቲ ራስህን መርምር ይላል መጽሐፉ ላይ። እስኪ አሁን እናንተ እዚህ ውስጥ ያላችሁት አሁን ውስጣችሁ ጉበት አለ አይደል? ኩላሊት አለ፣ እያጣራ ነው። ሲያጣራ ኦፍና ሆናለሁ። እስኪ ኦፍና ሆናለሁ። አሁን አይናችሁ ማታ ትተኛላችሁ፣ ምግብ ግጥም አድርጋችሁ እያቃስታችሁ ተኝታችሁ 1 2 ሰዓት 3 ሰዓት ተኝታችሁ እስኪ ትንሽ ደግሞ ላንብል ትንሽ ላዳምጠው ብንን ስትሉ ሞልቶ የነበረው ሆድ ባዶ ነው። እናንተ አስገብታችሁ ዘግታችሁ ተኝታችኋል። ፋብሪካው ግን ስራ ላይ ነው። ነዳጅ አንጨምር፣ አብስሉኛ ይል፣ ጠቅሉኛ ይል። እዛ ውስጥ አሁን እናንተ ተኝታችሁ ከዚህ ውስጥ እኮ ፋብሪካው እየፈጠነ ነው። ውሃውን አንጣ፣ ስጋውን አንጣ፣ ሽሮውን አንጣ፣ በዛ አሳልፍ። እሱ ተጣርቷል፣ ወደ ሽንት አስተላልፈው። እሱ ተጣርቷል፣ ወደ አይነ ምድር ለውጠው፣ ያኛውን ወደ ስጋ ለውጠው። አይነገረንም እኮ እንጂ ትርምስ እኮ አለ። ይገርማቸው እዚህ ውስጥ አሁን ስራ እየተሰራ ግን በማን ጥበብ እየተሰራ ነው? በእግዚአብሔር ጥበብ እየተሰራ። አሁን ስንበላ አይታችሁ እንደሆነ ምግብ እኮ ሳናኝከው እኮ አንውጥም፣ ጉረሮ አይቀበልም። ጥርስ መጀመሪያ አድቅቅና ጨርሰህ አምጣ ነው የሚለው። ሳንጨርስ መዋጥ እንችላለን። ሲያልቅ ግን ራሱ አኝከን መላሙን ሲያረጋግጥ ጉረሮ ይከፈትን። አሁን ልሟላ አምጣ ይል። አሁን ኪኒን በግድ እኮ የምንወጣው በፖሊስ ተገዶ ነው እኮ ኪኒን በውሃ የምንወጣው ለምንድን ነው? ያልታኘከው ጉረሮ አይቀበልም። እጁን አስጠምት በፖሊስ አስገድደን በውሃ አስገድደን ውሃው ኪኒን እንድንውጥ እናደርገዋለን። እግዚአብሔር የሰራው መዋቅር እንደው እግዚአብሔር በእውነቱ ግሩም ድንቅ አድርገህ ፈጥረኸኛልና አመሰግንሃለሁ። አሁን እናቶቻችን አይታችሁ እንደሆነ አልጋ ላይ ከባል ጋር ግንኙነት ከተደረገ በኋላ በዛ ጨለማ ባልና ሚስት እኮ እየተዝናኑ እየተደሰቱ እየተሳሳሙ እርካታ ላይ ናቸው። በዛ በእነሱ እርካታ ውስጥ እኮ እግዚአብሔር ድምፁን አጥፍቶ ስራ ላይ ነው። ረቂቅ የሆነ ዘር ወደ ማህፀን አሳልፎ ከዛን ቀን ጀምሮ ሴትዮዋ ዘሯን ተቀብላ ካንሶላዋ ተነስታ ጉዞ ስራ ትቀጥላለች። እግዚአብሔር ግን ዘር ተቀብሎ ፋብሪካው ስራ ለጥሬ ዕቃውን አገኘ፣ ስራ ላይ ነው። አይነ ሲገጠም፣ ኩላሊት ሲገጠም፣ ጉበት ሲገጠም፣ ምን ሲገጠም ውስጥ ያሉት ይሄ የሚዘረጋው አሁንማ እድሜ ለሳይንስ እየመነጠረ ተፈጥሯችንን ሲነግረን እንዴት ረቂቅ አምላክ እንደምናመልክ ገባን እኮ ነው። ይገርማችኋል እንዴት የተወሳሰበ ውድ እንደሆነ። ይቺ ጭንቅላት ከአንገት በላይ የምታዋት እኮ ቀላል ነገር እንዳትመስላችሁ። የአሜሪካው ፕሬዝዳንት የያዙት የኒውክሌር ቁልፍ እኮ የዚህ ጭንቅላት ውጤት እኮ ነው።
ይሄ ፎቅ ወይ ጭንቅላት ውጤት እኮ ነው። አውሮፕላን መርከብ ወይ ጭንቅላቱ። ይሄ ጭንቅላት ግን ከአንድ ከማይታይ ዘር በጨለማ ከተዘራ በጨለማ ከበቀለ ከ9 ወር ከ5 ቀን በኋላ ካየነው ዘር ይወጣል። ይሄን ማድነቅ ሲገባ ስላሴ ጋር ምን አላተመህ አንተ እንዴ? ምን አገባኝ እኔ? ውጤቱን እያየ ነው ምን አገባኝ? አሁን ለምሳሌ ኦሪት ዘፍጥረት ስታዩ እኮ በቀዳሚ ገብረ እግዚአብሔር ሰማየ ወምድረ፣ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። አሁን እኮ እኔ ብጽፉ ይሄንን ሰማይና ምድር የፈጠረው እግዚአብሔር ፈጠረ። ኧረ ራሱ እግዚአብሔር ማን ነው? ይሄን አይመልስም መጽሐፍ ቅዱስ። ምክንያቱም መጽሐፍ ቅዱስ የእውቀት መጽሐፍ አይደለም፣ የኬሚስትሪ የፊዚክስ መጽሐፍ አይደለም። እኛም አሁን እግዚአብሔር ፈርዶብን እንደው የእንጀራ መስኩ ነው መጋቢ ብሎ መጋቢ ሐዲስ ምናምን እየተባለ እንጀራ አድርገነው ነው እንጂ መጽሐፍ ቅዱስ የመጋቢ ብሎ የመጋቢ ሐዲስ ንብረትም አይደለም፣ የሊቀ ሊቃውንት ንብረትም አይደለም። ረቂቅ ነው፣ እመኑት ነው የተባልነው። እኛ እምንውጠውን ኪን የት እናውቃለን? እውነቱን እንኳን እግዚአብሔርን ተውት። አሁን የምትውጠው ኪን ጀርመን፣ ጃፓን ተቦክቶ ተጋግሮ በስሎ በኪኒን መክ ተቆራርጦ ትውጠዋለህ፣ በሽሮፕ መክመቱ ተጠጣዋለህ። ዶክተሩ ላይ ተስፋ ጥለህ ነው የምትውጠው እንጂ ከመርዝ ቢቀምሙት እንደ ፈረንጆቹ ደጎቹ ነው እንጂ ይሄን ደንቆሮ አበሻ ከመርዝ ቀምመው የወባኪን ነው ቢልኩልስ። እውነቴን እኮ ነው የምላችሁ። እኔ አሁን ሽሮፑን ከመርዝ ቀምመው ጠጣ ብሎ ይሄን ጥቁር መሬቱ ለም ጭንቅላቱ ደረቅ የሆነውን የአፍሪካን ለመጨረስ እኮ ቀላል። አሁን ሰሞኑን እየሰማችሁ ነበር፣ ደቡብ አፍሪካ አይደለ ፈረንጆቹ በሰሩት ቤት ጥቁሮቹን ውጡ እያሉ ነበር። እና ራሳቸው እንግዶች ናቸው ለመሬቱ እኮ ያበሻ መሬት ይሄ። ስለዚህ እኔ የምለው ምንድነው ማመን ያስፈልጋል። አሁን ባለፈው ቅድም እንዳልኳቸው ስላሴ ጾታ አላቸው ምናምን አሉ አንድ አባት። እሺ ተሳሳቱ። እኔ የተሳሳተን ሰው ይሄን ያልማጣደፍ ልክ እንደው መቼ እንደው አፋፍ ላይ ቆመው ባገኘኋቸው የምንል እስከሚመስል ድረስ እንደ በጣም ነው ያዘንኩ። እኔ ምንም ማስተያየት አልሰጠው። ማአስልክ ነው የተደወለልኝ። አልሰጥም ማስተያየት። በቃ መቻፋፍ ላይ ቆሞ አባን ገፍተረናቸው የሚሉ ሰዎች እንደገና ደግሞ በሳቸው ላይ ተደርበው በየሚዲያው አስተያየት የሚሰጥ እኔ የኢትዮጵያ እየሰማችሁ ነው። የኢትዮጵያ ቤተክርስቲያን እስካሁን የቆየችው እንደው መምሪያ ያደርጋል የሚረዳኝ ማዕከላዊነቷን የጠበቀች ቤተክርስቲያን ስለሆነች እየሰማችሁ ነው። ማዕከላዊ አሁን እንደ አይነት ጉዳይ ሲመጣ እንደው አንድ መምህር እንዲህ አሉ ምን ይደረግ ሲባል እንደው መምህር ገሌም እነ ፕሮፌሰር እነ ዶክተር እነ መጋቢ ሐዲስ እነ መጋቢ ብሉይ እነ ምናምን በእውነቱ ለስማቸው ትምህርታቸው ስማቸውን አግዝፎ ጭንቅላታቸው ያቀለለባቸው በእውነቱ ታኮ የሚያስፈልጋቸው። ታኮ ምንድን ነው? ጫማ አይደል? መኪና ምን ይደረግለታል? ታኮ ይደረግ ምን እንዳይሆን ገደል እንዳይገባ። እኔ ለጭንቅላታቸው ታኮ ያጠራቸው ሰዎች ታኮ ማድረግ የተሳናቸው በቃ ሰው ማጓረድ ደስ የሚላቸው በሰው ውርደት እንትና ካልተዋረደ ክብር የሌለ ይመስላቸው፣ እንትና ካልከሰረ ያተረፉ የማይመስላቸው፣ እንትና ካልታመመ ጤንነታቸው አደጋ ላይ የወደቀባቸው ይመስላቸው። በእንትና ረሃብ የነሱን ጥጋብ የሚለኩ ሰዎች አሉ። እና እንዲህ አይነት ችግር ሲፈጠር ለነገሩ ጠቅላይ ቤተ ክህነቱ ጉባኤ ሊቃውንቱ በሩን ክፍት አድርጎት ነው። እንዲህ አይነት ጉዳይ ሲፈጠር አረ እንዲህ አይነት ነገር ተፈጠረ እንዴት እናድርግ ቤተ ክርስቲያን መልስ ትስጥበት ማለት ሲገባ ያም ተነስቶ በእውነቱ ክፍቱን የሚያድር የሴተኛ ዳሪ ቤት አደረግነው ጉባኤ ቤቱን። በጣም እናዝናው እውነቱን ለመናገር ሁሉም አስተያየት መስጠት የለበት። አንደኛ የምንናገረው ሰው ተጠንቀን መናገር አለ። እኔ እንኳን የስላሴን ጉዳይ እሸቱ እንደው ማነህ ብትለኝ አሁን ምንም ማብራሪያ የለኝም። የሚገርማቸዋል በቃ እኔ እሸቱ ነኝ፣ አንዲት ሚስት አለችኝ፣ 4 ልጆች እየበላሁ እየጠጣሁ እየተኛሁ እየተነሳሁ እየኖርኩ ነው። በቃ ከዛ ውጭ የማውቀው ነገር የለም። ይሄ ጠቅላላ የምታውቁት ተገጣጠመ ከማህፀን ወጣ ተገጣጥሞ እንደገና ወደ መቃብር ይወርዳል። አንድ ቀን ተፈታቱ ጉድኖን ነበር ነው አይፈታታም። እንደተገጣጠመን ወጣል እንደተገጣጠመን አሁን እንኳን ዶክተሮች እንኳን አልፎ አልፎ እየከፋፈቱ ጉድ መጥቶ የለ እውነቱን ለመናገር ስፔር ፓርት መለዋወጫ የሌለው ነገር በጣም ከባድ ነው እውነቱን ለመናገር። እና እኔ ይሄን በሃይማኖት ጉዳይ የሚጽፉ እንደ መምህር ዮሐንስ ጥንቁቅ ልጆች፣ አማኝ ልጆች፣ የሚጠይቁ ልጆች፣ ያመኑትን የሚጽፉ ኦርቶዶክሳዊ ተዋህዶ ቤተክርስቲያን ጠንቅቀው ያወቁ ብቻ አይደለም ጠንቅቀው ለማወቅ የሚጣጣው ግዝፈቷ የገባቸው ክብሯ የገባቸው ታላቅነቷ የገባቸው እንደው ዘሎ የሚቆርሷት እንጀራ እንዳልሆነች ሁለገብ አዳራሽ እንዳልሆነች የገባቸው ቅድም ሲላክ እንደተናገረው መጽሐፍ ማንበብ ጥሩ ነው። ነገር ግን ማንኛውን መጽሐፍ ስታነቡ በኦርቶዶክሳዊ ተዋህዶ ቤተክርስቲያን ጫማ ስር ቁማችሁ ማንበብ አለባችሁ። ተአምረ ማርያም ስታነቡ በኦርቶዶክሳዊ ጫማ ቁማችሁ፣ ድርሳነ ሚካኤልን ማነቡ
ገድለ ጊዮርጊስ የማቴዎስን ወንጌል ማንቡት ትንቢተ ኢሳይያስ ኦርቶዶክሳውያን ሁናችሁ አይናችሁን ኦርቶዶክሳዊ መነጽር ላይናችሁ ኦርቶዶክሳዊ ማዳመጫ ለጆሮአችሁ ገጥማችሁ በኦርቶዶክሳዊ ልብ በኦርቶዶክሳዊ አንደበት ማንበባል። እነንትና ምን ይላሉ? ምን አገባን? ስለነዛ ያገባን። እኛ ምን እንላለን? ክርስቶስ እኮ ብሏል አይደል? በሰፈር ሰው ማን ይለኛል አለ። እገሌ ያሉ እነሱ። እሺ ያስ ይሁን ችግር የለም። እንደው ለመሆኑ እናንተ ማን ትሉኛላችሁ አለ ክርስቶስ። አንተማ ይሄው እግዚአብሔር ልጅ ነህ አለ። ክርስቶስ መልሶ ምን አለ? ስጋና ደም አልገለጠል አላ ሰማያዊ አባቴ ነው። ቅዱስ ቄርሎስ ይሄን ወስዶ ወደ ደቆ አብ መምህራን ቅዱስ ቄርሎስ ይሄ እናንተስ ማን ትሉኛላችሁ ብሎ ክርስቶስ ሲጠይቅ ይላል ቅዱስ ቄርሎስ አመቶ አንተማ የሕያው እግዚአብሔር ልጅ ነህ በለው ብሎት ክርስቶስ ይሄን አረጋገጠ። አባቱ መጥቶ እንደነገረው ያውቃል። ስለዚህ ምን አለ? አባቴ ገልጦልሃል እንጂ ስጋዊ ደማዊ መምህር አልገለጠልህም ማለት። ስለዚህ እናንተ ሰፈር ማን እንደሚባል ማጣራት አይደለም የኛ ስራ። እኔ አንድ መጽሐፍ አይቻለሁ። እኛ እንክርዳዱን መንቀል አይደለም የኛ ስራ፣ ስንዴው ሆኖ መገኘት። አንዳንዶቻችን እንክርዳድ ለምን እንደበቀለ ስናወርድ ራሳችን እንክርዳድ እንሆናለን። በጣም ያሳዝነኛል። እነንትና ለምን እንደከሰሩ ስናወርድ እኛ ወደ ኪሳራ እንወርዳለን ነው እያልኳቸዋለሁ። ስለዚህ እኔ ኦርቶዶክሳውያን መሆን አለባችሁ። ቤተ ክርስቲያን ጥንቅቅ አድርጋችሁ ማመን አለብ። ጠንቅቀን ማወቅ አንችልም። ጠንቅቀን ግን እናምን። ንመን ዘእንበለ ተሐስሶ፣ ያለ ምርምር ያለ ጥያቄ እንመን። ምክንያቱም ሃይማኖት የእውቀት ውጤት አይደለም። በእውቀት ይደገፋል፣ የእውቀት ውጤት አይደለም። ጭንቅላትን ያረጋጋል፣ የጭንቅላት ውጤት አይደለም። ህሊናን ያረጋጋል፣ የህሊና ውጤት አይደለም። ከህሊና በላይ ነው። እንኳን እግዚአብሔር የሚሰጠውን ክብር ወል ቅዱስ ጳውሎስ እንኳን እግዚአብሔር የሚሰጠውን ክብር ዘአይን ይርኤ ወእዝን ይሰማ ወውስተ ልበ ሰብእ ዘይትሃለ ዘአስተዳለው እግዚአብሔር ለእለ ያፈቅርዎ። እግዚአብሔር ለወዳጆቹ ያዘጋጀውን ክብር አይን ያላየው ጆሮ ያልሰማው ልብም ያላሰበው እያርፍ ልብም ተምኔተ ሥጋ እንዳለው ባለቅኔው ልብ የማያስበው ነገር የለም፣ የማይወጣበት አገር የለም። አሁን እናንተ እዚህ ቁጭ ብላችሁ ቪዛ ሳትጠይቁ አሜሪካ ትገባላችሁ። ኧረ አሜሪካ መግባት አይደለ ዋይት ሃውስ ገብታችሁ ፕሬዚዳንት ትራምፕ አጠገብ ቁጭ ማለት ትችላላችሁ። ከየት መጣ ማን መጣ ኤፍቢአይ ሲአይ እናንተን አያገኛችሁም። ምክንያቱም ልብ ነዋ። ልብ ቀረጥ አያስከፍልም። ግን ይሄን ያህል መንቀዥቀዥ የሚችለው ልብ ግን መንግስተ ሰማያት ሰፍሮ ለክቶ መናገር አይችልም። ለዚህ ነው ሊቃውን ስለ ገነት አዳም ያዘነው ሐዘንና እኛ ያዘነው ሐዘን አይገናኝም ማለት። ምክንያቱም አዳም አይቶት ነው ያጣው። እኛ ግን የአዳምን እጦት መሰረት አድርገን እየተበሳጨን ያለ ነው። ማን ያርዳ የቀበረ ማን ያውራ የነበረ እንዲሉ ማለት። ስለዚህ ምስጢረ ሥላሴን ለመረዳት የመጀመሪያው ማመን፣ ካመኑ በኋላ መማር፣ ከተማሩ በኋላ መኖር፣ ከመኑ በኋላ መጻፍ ነው የሚሆነውና ዮሐንስ እግዚአብሔር ይባርክህ፣ እጅህን ይባርክ፣ ብዕርህን ይባርክ፣ እንዳመንክ ያኑርህ፣ በእምነት ያጽናህ፣ ነበሩ ከመባል ይሰውርህ። እንግዲህ በርቱልን፣ ጠንክሩልን። ሌሎቻችሁም እነያሱም ወደፊት ወደ መድረኩኑ ጠብቃቸዋለን። ክፍት ነው መድረኩ። እውነቱን ለመናገር ቅድም መምህር ያረጋል የተናገርከውን ሐሳብ እኔም ወስደዋል። እኔ በእውነቱ ችግኝን ካልተንከባከብ ዛፍ አይገኝ። ልጆችን ካልተከምና ምናልባት ዛሬ ድንግል ማርያም ላይ አፉን የከፈተው ትናንትና እናቱ ላይ አፉን ሲከፍት ረፍ ያለ ነው። ዛሬ ክርስቶስ ላይ አፉን የከፈተው ትናንትና አባቱ ላይ አፉን ሲከፍት ረፍ ያለ ነው ልጅ። ዛሬ በጉቦ የመነተፈ በየቢሮ ድሃ የሚያስለቅሰው ትናንትና ስኳር ግዛ ተብሎ የአንድ ብር ስኳር ግዛ ተብሎ የ50 ሳንቲሙን የቃመው ነው ዛሬ 10 ሚሊዮን ብር ወስዶ 5 ሚሊዮን ጭጭ የሚያደርገው በየቢሮ እዚያ ያልቀጠነው ነውና እነዚህን ወጣቶች ማበረታታት ጥሩ ነው። ኢያሱን በርታ። ሌሎችም ወጣቶች አሉ እየመጡ ያሉ እነ መምህር ዘላለም እና አቤል ካሳሁን እነዚህን የመሳሰሉ ወደፊት እንደው ስብስብ አድርገን አንድ ቦታ እንደው ምክር ምን መከራቸው የበለጠ እንዲሮጡልን ጫማ ምን ቀይርላቸው የበለጠ እንዲሮጡልን አቅም የምንሰጣቸው ልምዳችንንም ትንንሽ የእውቀታችን የምናካፍላቸው የምንሳሳላቸው የምንጓጓላቸው ወንድሞች ልጆቻችን እየመጡልን ይክበር ይመስገን እግዚአብሔር። ሜዳው ሰፊ ነው። ትራኩ 10 ሺህ ነው። ሯጭ ደከመ ተብሎ ትራኩ አይቀነስም፣ ሯጭ ይቀየራል። ታውቃላችሁ ኃይለ ሥላሴ 10 ሺህ ነበር የሚሮጠው። በጣም ጎበዝ ሯጭ ነውና እሱን ከምናጣው ለምን 10 ሺውን 5 ሺህ እናርገው አላሉም ሰዎቹ። 10 ሺህ እንደቀጠለ ነው ኃይል ተቀንሷል። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን 10 ሺህ ትራክ ናት። አንተ ትቀነሳለህ።